ሶስት ነገሮች መርዞች ናቸው ህይወትን ለመቀየር። ሶስት ነገሮች። አንደኛ አለቃችሁ ኃላፊ፣ ሁለተኛ አቴንዳንስ፣ ሶስተኛ ደመወዝ። እነዚህ መርዞች ናቸው። እነዚህ እያሉ አንድ ሰው በግል ህይወቱም አይቀየርም፣ ማህበረሰብም አይቀየርም። አለቃ፣ ደመወዝ፣ አቴንዳንስ እናጥፋቸዋለን። አለቃን እናጥፋ። ጭንቅላት እያለ እንዴት ሌላ ጭንቅላት ያዝሃል? ማኪያቶ እየጠጣ ነው ከምትወደው ወዳጅ ጋር ናፈታ ብላል። ለዛ ድንገት ስልክ ተደወለ። አለቃ ነው። ድንብር ብለህ ተነሳ። ማኪያቶ ሱሪ ላይ ተደፋ። እቅድ አለ። አቅደሃል እኮ ምን? በዚያ ሰዓት ከጓደኛ ጋር እየተጨዋወትክ ነው። ነጀስ በአንተ ሰዓት የሚወስን ሰው አለ ማለት ነው። ለምንድን ነው አለቃ የሚደውለው? አሳማኝ ምክንያት ከሌለው አለቃ ማዘዝ አይችልም፣ መደወል አይችልም። ክፍተት ከሌለበት በቀር የትኛውም አለቃ አይደውልም፣ የፈለገ ቢሆን። ኢቭን እንኳን አንዳንድ አለቃ ሴትን ሊሆን ብሎ ሴቶች ብዙ ጊዜ የምታነሱት ነገር አለ፣ አይደውልም። አሳማኝ ጋፕ ካላገኘ 100%። ለምን? አለቃ ራሱ የሚፈራው በጣም ሰራተኛ አለ። ማን የማይመጣ 15 ቀን አይመጣም፣ ቢሮ አይሰማው፣ በራሱ መንገድ ነው የሚሄደው። በህይወቱ ሊያባረረው የሚፈልገው ሰራተኛ ያንን ሰራተኛ ነው፣ ግን ማባረር አይችልም። ለምን? ማባረር ነበር፣ ግን እሱ ይሄድ ማን ይሰራዋል የሚባል ሰው የለም። አመሰግናለሁ። አለቃ ራሱ የሚፈራው ሰው አለ ማለት ነው። ትክክለኛው አለቃ ማን ነው? ስራ። አየው፣ በስራው ብቃት ስላለው ያ አለቃ ይህንን ሰራተኛ ይፈራዋል። በድፍረት ነው የሚሄደው። በቃ እንዲህ እያለ ይችላል። ከዛስ ጥርሱን ነክሶ እንደው ሲለው ምን አልከኝ ሲለው አይ ጠፋ ብዬ እንደው ናፍቆቱ ብሎ አለቃ ይገባ። የአለቃ ግን ሌላው ሰው ማስፈራራት ይችላል። ስለዚህ የመጀመሪያው አለቃ ስራ ብቻ። በስራ እስኪ ጥንቅቅ አድርገህ ስራ። በምን ስራውን አልጨረስክም ወይ ከማለት ውጪ አለቃ እንዴት ነው ሰላም ነው እንደው ቤተሰቡ እያለ አንድ ቀን ይደውል ይሆናል። በተከታታይ እንደዚህ ሊደውል ይችላል። አለቃ የለውም መንገድ። ስለዚህ መጀመሪያ ስራን አጠናቆ መስራት የመጀመሪያው ኢምፖርታንት ነው። ይህን ካላደረግ የግል ፕላን የለህም። ዓላማ እንኳን አቅደህ በትርፍ ሰዓት የሆነች ነገር አድርጌ ህይወቴን እቀይራለሁ ብትል ማድረግ አትችልም። ለምን? ኤኒ ታይም የመደወል ስልጣንና ሌላ ጭንቅላት እንዲመራህ ፈቀድክ ማለት ነው። አንተ ጭንቅላት እያለህ የሌላ ጭንቅላት ሲመራህ ከሆነ እጽዋት ሰው ለመባል ፈቅደሃል ማለት ነው። ምክንያቱም እጽዋት በራሱ ሳይሆን በሚመራው የትኛውም አካል የሚመራ ስለሆነ ማለት ነው። ይሄው ግራሩ ድንገት እንግዳ ስለሚመጣ ቀንጥሰ ይኸው አጋድመዋል። እየረጋገጥ ነው። አለቃህን ቀንስ አይደለም አስወግድ። በምን? በታታሪነት። ከዛ አለቃ አንተን ማየት የማይፈልግ በቃ he is happy። አንተን የሚፈልግ ሊሸልምህ ሲፈልግ ብቻ ነው። ያከብርህ ሲፈልግ ብቻ ነው። ካንተ ጎን መማር ሲፈልግ ብቻ ነው። ስለዚህ አንተ ትሆናለህ አለቃው። እሱም ፈቃደኛ ሆኖ አለቅነቱን ይሰጣል። ክፉ የሚባል እንኳን ሰው ቢሆን አንተን መናገር አይችልም፣ ኢቭን ማማት አይችልም። ምክንያቱም ታጎልበታለህ። ለአለቃ ሰራተኛው ተግቶ ሰርቶለታል ማለት ክብሩ ነው፣ ኃላፊነቱን ተወጣ ማለት ነው። በጣም መጥፎ እንኳን ቢሆን ሊያማህ አይፈቅድም፣ አይችልም። ራሱን ነው የሚጎዳው። ታትረህ ስራ፣ እመንበት። ሁለተኛ በአንድ ቀን የምናሳልፈው የስራ መጠን በጣም ትንሽ ደቂቃ ነው። በጣም ካስተዋል ነው አብዛኛው ሰዓት ፍሪ ታይም ነው። ስለዚህ በቀን ውስጥ በጣም ትንሽዬ ሰዓት ነው የሚፈጀው ስራ ለመስራት። የእውነት ያንን ማድረግ ምን ይጠቅማል? ስትወጣ እንኳን ሰላም ትውላለህ። በጣም በትንሹ ሰላም ትውላለህ። ተመስገን ስራዬን ጨረስኩ አትልም? ይኸው ስራዬን ጨረስኩ፣ ከዚህ በኋላ ስራ የለብኝም።
ከዚያስ ነገም ወደ ቢሮ ለመግባት አትደበርም፣ አትቸገርም። ቢያንስ የራስህን ሰላም ታገኛለህ ስራህን አጠናቀህ በመስራት። ስለዚህ በመጀመሪያ ደረጃ ተግተህ መስራት፣ የዕለቱን ስራ ቀድመህ ማጠናቀቅ። ከዚያ ሰላም ይሰማሃል። እዚያ ሰላም ውስጥ ምን ታገኛለህ? እስኪ ህይወቴን ለመቀየር ምን ላስብ? አየህ፣ አንደኛ አለቃ ይደውልብህም፣ እርግጠኛ ቢደውልም ጨርሻለሁ አስረካክባል። ሰው ፍሪ ታይምህ ላይ የሚያስጨንቅህ ስልኬን ልዝጋ አልዝጋ የሚያስብልም ነገር የለብህ። ሰው ምን ማሰብ እችላለሁ? ምን መስራት እችላለሁ? ምን ማንበብ እችላለሁ? ምን ባደግ? ፈቃድ እንኳን ብትጠይቅ ፍሪ ነህ። ታትረሰርተሃል። ስትሰራም ትሰራለህ። አይ እሱ እኮ ቤቱም ወስዶ ቢሆን ጨርሳል። ይህንን እድል ትፈጥራለህ። ስለዚህ 2 ቀን አግኝተህ የሆነች ቦታ ሄደህ ስልጠናም ለመውሰድ የሆነች ነገር ለማድረግም የተሻለ ኦፖርቹኒቲ የመፍጠር አቅም ታገኛለህ። ስለዚህ ቀድመህ ተግተህ አጥርተህ ስራህን ማጠናቀቅ ለራስህ ነው የሚጠቅም። ውሎህን ሰላም ያደርግልሃል። በማግስቱም ስትመጣ ሰላም ትመጣለህ። ደግሞ ምን ይለኝ ይሆን እያልክ ድብብቆሽ አትጫወትም ካለቃህ ጋር። ቀና ብለህ የመሄድና ፊት ለፊት በሙሉ ልብ የመሄድ ለሰው ልጅ ደግሞ ቀና ብሎ መሄድ እንደመቻል ከፍርሃት እንዲህ ከመሽቆጥቆጥ ከመደባበቅ እንደ መጽዳት ያለ ክብር የለም። በክብር ትገባለህ ቢሮ፣ በክብር ትወጣለህ። በገዛ ስራ ተግተህ አምነህ ለራስህ ብለህ ሰላምህን ለማግኘት ለምን ውሎህን ፒውር ለማድረግ ፐርፌክት ለማድረግ ትንሽዬ ሰዓት ነው የምትፈጀው። እሷን ካጠናቀቅክ በኋላ አእምሮ ሰላም ስለሚሰማው በጣም ብዙ ነገር ለማሰብም አይደለም ሌሎችንም ለማገዝ እድል ታገኛለህ። ካጠገብህ ያለን ስራ የተደራረበበትን ባልንጀራህን ለመደገፍ ጊዜ አገኘህ ማለት ደግሞ ሰው ለሰው በመኖር የሚያገኘውን እርካታ መሸለም በቃ ማለት ነው። በዚያው ወደ ሰውነት እያደግ ትሄዳለህ። ክብርም ታገኛለህ፣ ሰላምም፣ ኃላፊነትን ትወጣ። ቅድም ያነሳናቸው የጥንታዊ ታሪክ፣ እሴት፣ ማንነት፣ ከዛ የመፈጠር ዓላማ፣ ፋይዳ። ከዚያስ እዚህ ያለ አዳራሽ በሙሉ ቢሞት በሌላ አዳራሽ ይተካል ስንል ኮፒ ነበር። ከኮፒነት የመውጣት ኦሪጂናል የመሆን ኦሪጂናል እገሌ የለም ማለት ተቋሙ ባዶ ነው። እገሌ የለም ማለት መጉደሉ በጣም ፊልም እናደርገው ሰው ነው የምንሆነው፣ ትርጉም ያለን ሰዎች። ስለዚህ የሆነ ቦታ ላይ መገኘታችን የሚናፈቅ የሚያጓጓ እንጂ የሚያስጨንቅ አይሆንም። አቦ ደግሞ መጣ ከመባል ይሰውራችሁ፣ በሰው ዘንድ ከመጠላት። ስለዚህ የገሌ ገሌ ቀረ ተብሎ መናፈቅን ይስጣችሁ። ስለዚህ ሁለተኛው ታትረው መስራት አለቃን ያጠፋል። አቴንዳንስ መቼም እረኛ ለምን ያስፈልጋል? በግ ጠባቂ በቃ በጉ አጥርም ሾልኮ ምን ብሎ የሰው አትክልት እንዳይበላ እንዳያጠፋ እንደዛው አንዱ ደግሞ እንዳይሰርቀው ነው አይደለም። ራሱን መቆጣጠር ስለማይችል በራሱ ለማይ አቴንዳንስ በር ላይ ተቀምጦ ግባ 1 ግባ 2 እንዴ ከመቆጠር ይጠብቃል። መቆጠር ቁጥር 10 20 30 አቴንዳንስ ልክ የመራህ ቀን አንተ የለህም፣ ሞተሃል። ለምን? አቴንዳንስ ለመሙላት ነው ነይተህ የምትመጣው ከቤት ስትወጣ። አቴንዳንስ ብለህ አቴንዳንሷን ከሞላ በኋላ ፈረም እኮ ና እስኪ ማኪያቶን ጠጣ ምናምን። በጣም እኮ የሚያሳፍር ነው። እንዴት አቴንዳንስ እንዴት አህመድ መጥቷል አልመጣም? እስቲ አቴንዳንሱ ላይ እዩ። በሰዓት ፊርማ እስር ቤት ነው። ጠዋት ሲወጣ እስረኛ ይቆጠራል፣ ማታ ሲገባም ይቆጠራል። አቴንዳንስ አየው። መስሪያ ቤቱ ቢሮአችን እስር ቤት ሆነ። ካልፈረምኩ እኮ አለቃዬ አለቃህም በመታተር ካስወገድክ ታትራ የምትሰራ ሆኖ አርፍደህ ብትመጣ አቴንዳንስ እንኳን የምትይዘው ልጅ ታስፈርማለች። አለቃው እንኳን ቢያምጽ እንዲህ ደብል። ሁለተኛ ስራህን ሰርታ አጠናቀሃል ማለት እሱ እንኳን አይመጣም ቀረ ብትባል ዋናው ይህን ስራ መጨረስ ነበር አለ። ባለፈው ሳምንት እኮ ነው የጨረስኩት። አላያችሁትም እንዴ? ልክ እናንተ ናችሁ እንደው መጣችሁ ቁጭ ያላችሁት ያልሰራችሁት። እናንተ ተገኝታችሁ አቴንዳንስ ሞላችሁ እንጂ አልሰራችሁ። በተሰሩ ኑሮ የሰራሁትን ታዩት ነበር ብለህ እንኳን
የለም የአሸናፊነት ቃል ለመናገር ያስችላል። ትጋትህ እንጂ አቴንዳንስ አይምራ። አለበለዚያ ሀብታም አትሆንም። መቼም ከአቴንዳንስ አመለካከት ያልወጣ ሰው እርግጠኛው ሀብታም አትሆንም። አንተ አላህ ነህ እንዴ በሉ። አላህማ ሰው አድርጎ ሲፈጥረን ጭንቅላት ሰጠን፣ አለቀ በቂ ነው። ጭንቅላት ሰጠን ማለት ተምረህ ወቅ እያለን ነው። በአቴንዳንስ ያመነ ሰው ሁሉ ድሃ ነው። በአጋጣሚ በሎተሪ በሆነ ተአምር ገንዘብ ታላገኘ ወይ የሆነ መሬት ምናምን አፈላልጎ ታልሆነ በቀር መስላችሁ። ጎበዝ ተማሪዎች እስቲ ይሄን ሲምፕል ላንሳላችሁ። ጎበዝ ተማሪዎች ከዩኒቨርሲቲ ሰቅለው የመጡ እንደነሱ አቴንዳንስ የሚከታተል የለም። ጠዋት ገብተው አቴንዳንስ ከዛ ውሏቸው ሰንጠረዥ ሲሞሉ ይውላሉ። እያጥላላሁት አይደለም በቃ ግን በአብዛኛው ትመለከቷቸዋላችሁ። አትስቀሉ ዩኒቨርሲቲ ግድ የለሽንም አይደለም፣ በጣም ታታሪነት ይመስላችኋል። ስለዚህ ጠዋት በጠዋት መገኘት፣ አለባበሳቸውን ምናምን ማሳመር። ከዚያስ 20 ዓመት ሙሉ የሆነ ቦታ ላይ ታገኟቸዋላችሁ። ግንስ ተግቶ የሚሰራው ታትሮ የሚሰራው አንድ ቦታ ላይ 2 ዓመት ላይቆይ ይችላል። ላይቆይ የሚችለው ሰልችቶት አይደለም፣ አድጎ ነው። እገሌ አንተ አይገርም በትጎ አንዴ ከመጣ እኮ 4 ወር ይሆን ለዞን ወሰደው ዛ አዲስ አበባ ገባኳት አላዩ እንደዚህ ጋር ኩኛ ጋር ሲራ እንዴ እንትና የሚባለው እንትና ባለሀብቱ ወሰደው ጉዛ ጋር ሆኖ እንዴ ቀላል አትባለበው። ሲመጣ ራሱ እኮ 1 ዓመት ባልሞላ ቆይታ ውስጥ እዚህ አብሯችሁ በምን ፍሳ ምናምን በሚባል የደሞዝ ስኬል ተሰልፈው ደሞዝተኛ የነበረው ሰው 1 ዓመት 2 ዓመት ውስጥ በቃ ጭንቅላታችን ነው ሀብቱ። ፋክቱ ይሄ ነው። በፍጹም እንዳታምን በአቴንዳንስ ነምበር 1 ተግተህ ስራ እንጂ አለቃህን ግደል። 2ኛ በሽጉጥ እንዳትተኩስ። 3ኛ ደመወዝ። የደመወዝን ትርጉም በጣም አስምራችሁ ያዙ። ደመወዝ ማለት አለኝ እና የለኝም ማለት ነው። እየኖርኩም ነው እየሞትኩም ነው እንደማለት ነው። ብርሃንም ነው ጨለማም ነው ደመወዝ፣ አንዱን አይደለም። የደመወዝ ትልቁ በቃ ሽልማት የመጨረሻው ሳምንት ደመወዝ ኔክስት ዊክ የሆነ ቀን ብቻ ነው ደስተኛም ነው። ለምን? ለመበደር ይመቻል። በነገራችን ላይ በሚቀጥለው ሳምንት ደመወዝ ይወጣል ብላችሁ ስትጀምሩ ከጎናችሁ ያለው ሰው ፈገግ ይላል፣ ያውቃል፣ ያው ይገባዋል፣ ወይም ኮስተር ይላል። ያው ብድር ልትጠይቁት ነው። ደመወዝ ይወጣል ደርሷል ለማለት ብቻ ነው ደመወዝ የሚጠቅመው። ነፊንግ። ከዚያስ ደመወዝ የተቀበላችሁ ቀን እንደዛ ቀን የሚደብራችሁ ቀን የለም። በዛ ቀን ስልካችሁን ማጥፋት በጣም ትመኛላችሁ። የተደወለ ስልክ ሁሉ ነው የሚረብሻችሁ። ብር ተቀብላችሁ ሰው መጥላት እኮ ማናችሁም እኮ ብር ኑሯችሁ ሰው አጠሉ። ደህና ተረፍ ያለ ሳንቲም ያላችሁ ሰዓት አማነው ስልክ ድምጻችሁም ይለያል። እንግዲህ ይሄ ነው ተፈጥሯችን። ማለት መጋበዝ እንፈልጋለን። አሁን እዚህ ውስጥ መጋበዝ የማይፈልግ ሰው አለ? ኤቭሪባዲ ማንም ሰው መጋበዝ ይፈልጋል። በቃ ዛሬ ከኔ ጋር ነው አሁንም ሌላ ቀጥሮ ናቲስ። ይሄ ነው ላይፋችን። ይሄንን እንመኘዋለን። ዛሬ እኔ ላይ ነው ጣረውቶ ሁሉንም። ግን ይሄን የምንፈልግ ሰዎች ደሞዝ የተቀበልን ቀን ስልካችን አጥፍተን ነው የምንጠፋው። ሲቸግረን ብቻ ነው ሰው የምንፈልግ ማለት ሲቸግረን ብቻ ነው ሰላም የሚሰማን። ደሞዝ ተቀብለን ሰላም አይሰማን። መኖርም አለመኖርም፣ መሞትም አለመሞትም፣ መሳቅም አለመሳቅም የሆነ የወር አበባ ነው ደሞዝ። የወር አበባ ሲመጣ ያማል። 1 ሳምንት ያማል እስኪመለስ ወይ ምናምን ነገር ያው እንደነገራችሁን ነው አይቻልም። ግን አየው ደሞዝ ሲመጣ ያማል። ወሩን ጠብቆ ነው የሚመጣው። ልታስታውሱት ነው በየወሩ። አያችሁት? በዚህ መንፈስ ውስጥ ሆነን ጧት ገብተን አቴንዳንስ ያል አቦን ምን አባቱን በአክሻ አቴንዳንሱን አምጪው ደግሞ አንቺ ምን እኛ ምን መጣው አቋ አቴንዳንስ ለመሙላት ነው ምናምን እንደዚህ የሚል ይሆናል ህይወቱ። 2ኛ የመስራት ተስፋም የለንም። ጨልሞብን ነው ምን ሰራው ቢሮ ምን ገባው። 3ኛ ስንመጣ ቅሬታ አቅራቢ እንጂ
አመስጋኝ የለም፣ አሰልቺ ነው። አራተኛ በመንገዳችን ላይ ስንሄድ ዓለም ገበያ እንቀይራለን። በዓለም ገበያ ላይ በቃ ትልቅ ከተማ ትልቅ ተፎካካሪ የንግድ ማዕከል ትልቅ ዱባይን እንሰራለን የሚል ህልም ያለው ሰው በሙሉ እዚህ ውስጥ ባለ ስብራቱ ምክንያት መስራት እየፈለገ መስራት እንደማይችል ሲሰማው ውስጡ ይሰበራል። ስለዚህ ቢሮ ውስጥ ገብቶ በጣም አዳዲስ ሐሳብ እያለው አዳዲስ ሐሳብ ማፍለቅ እየቻለ አቅዶ መስራት እየቻለ ምንም አልፈልግም ለውጥ ብቻ ነው የምፈልገው እቀይራታለሁ ከተማዬን፣ ትውልድ ቀዬን፣ ወረዳዬን፣ ዞኔን፣ ክልሌን፣ ሀገሬን፣ ዓለምን ብሎ የሚያምን ጀግና ውስጡ ይታመማል፣ ይሰበራል። ባስብም የሚሰማ የለም። እኔ ለደሞዝም አይደለም ምንም ነገር ልታገኝ እንድሰራ ሁኔታዎች ብቻ ይመቻቹልኝ የሚል በጣም ብዙ ሰው አለ። ጸጥ አላደራሹ ማለት ሁላችሁ ይሄ እውነት አለ ውስጣችሁ። ምንም ነገር ለመሆን ዝግጁ ናችሁ ማለት ያልሆናል። ይገርማል። ሁላችሁም ውስጥ ያለው እውነት ጥቅመኝነት አይደለም፣ መስራት መፈለግ ነው። ለውጥ ማየት አስደምሙኝ በልዩነት ግን ለዚያ እንዳትኖሩ ያደረጋችሁ የሆነ ነገር አለ፣ የሆነ ሲስተም አለ፣ የሆነ ነገር አለ።